Muslim friend bother telling you any of this? ሙስሊም ወዳጆቻችሁ ይህን እየነገሩ አስቸግረዋችኋል? እነዚህን ጥቅሶች ደግሞ ለአንድ ሙስሊም ሰባኪ ብታመጧቸው እንደገና መተርጎም ወይም በሌላ መንገድ መተርጎም እንዳለባቸው ይነግሯቸዋል። አስተውሉ፣ ግልጽ የሆኑ የቁርአን ሳይንሳዊ መልእክቶችን በሙሉ እንደገና መተርጎም አለባችሁ፣ ምክንያቱም ሁሉም የተሳሳቱ ናቸው። ከዚያም ሳይንሳዊውን ተአምር ለማግኘት ዘመናዊ ሳይንስን ተስፋ በሌላቸው ግልጽ ያልሆኑ ጥቅሶች ውስጥ ማስገባት አለባችሁ። ይህ ለሰባተኛው ክፍለ ዘመን መሃይም የአረብ ተጓዥ ዘራፊና የጦር አበጋዝ ውሳኔዎች ሁሉ ለመገዛት ጥሩ ምክንያት ነው። Perhaps you've been told about the miraculous preservation of the Quran. ምናልባት ስለ ቁርአን ተአምራዊ መጠበቅ ተነግሯችሁ ይሆናል። ከመሐመድ ጊዜ ጀምሮ እስከ ዛሬ ድረስ አንድ ቁርአን ብቻ ነው ፍጹም ሆኖ ተጠብቆ ያለው ተብሎ ማለት ነው። እስኪ ልገምት፣ ስለ ቁርአን ተአምራዊ ጥበቃ የነገራችሁ የትኛውም ሰው ይህንን ሊነግራችሁ አልሞከረም። የሙስሊም ምንጮች እንደሚሉት የመሐመድ ባልደረቦች በቃላቸው አስታውሰው ለማንበብ ሰነፎች ስለነበሩ የቁርአን ምዕራፎች በሙሉ ጠፍተዋል። በመቶዎች የሚቆጠሩ ጥቅሶችም እነሱን የሸመደዷቸው ሰዎች በጦርነት ስለሞቱ እንደጠፉ ሊነግሯቸው አይፈልጉም። ሌሎች ጥቅሶች ደግሞ በበግ ተበልተው እንደጠፉም ሊነግሯቸው አይፈልጉም። በእርግጠኝነት ሱናን ኢብን ማጃህ 1944ን አላሳያችሁም። አይሻ እንዲህ አለች፣ ስለ መውገርና አዋቂን 10 ጊዜ ጡት ስለማጥባት የሚናገር ጥቅስ ወርዶ ነበረ። ወረቀቱም ከእኔ ጋር ትራስ ስር ነበረ። የአላህ መልእክተኛም ሲሞቱ እኛ በሳቸው ሞት ተጠምደን እያለ አንድ የተገራ በግ ገብቶ በላው። Those verses were part of the Quran. They're not in the Quran today. እነዚህ አንቀጾች የቁርአን አካል ነበሩ፣ ዛሬ ግን በቁርአን ውስጥ የሉም። ምን ደረሰባቸው? የመሐመድ ባለቤት አይሻ ብቸኛው ቅጂ ነበራት፣ ነገር ግን በግ በላው። ስለዚህ አላህ ቁርአንን ከበግ መጠበቅ አልቻለም። እንደ ሙስሊም ምንጮች ከሆነ ከከሊፋዎች ሶስተኛው የሆነው ኡስማን ሁሉንም ልዩነቶች ለማጥፋት ስፍር ቁጥር የሌላቸው የቁርአን ቅጂዎችን አቃጥሏል። ያ እንኳን አልሰራም፣ ምክንያቱም ዛሬም የተለያዩ የቁርአን ቅጂዎች አሉ። የሙስሊም ሊቃውንት አሁን የተለያዩ የቁርአን ቅጂዎች እንዳሉ አምነው ለመቀበል እየተገደዱ ነው። Today, most Muslims read the Quran in a text that is referred to as the Egyptian edition of 1924. But this is not the only text of the Quran that is read throughout the world. እና ዛሬ አብዛኞቹ ሙስሊሞች የሚያነቡት ቁርአን እንደ አውሮፓውያን አቆጣጠር በ1924 የግብጽ እትም ተብሎ የተጠቀሰው ጽሑፍ ነው። ነገር ግን በመላው ዓለም የሚነበበው ይህ የቁርአን ጽሑፍ ብቻ አይደለም። In other words, if you were to compare two printed Qur'ans, you're going to see differences between them. And this is something that many people are unaware of and many people have heard but are not fully familiar with, especially those who have been exposed to some of our brothers who live in Algeria or Morocco or other North African countries. They recite the Quran in a slightly different way. Not just a voice or not just a speaking style, but also changes in letters and words and harakat. በሌላ አነጋገር ሁለት የታተሙ ቁርአኖችን ብታነጻጽሩ በመካከላቸው ልዩነቶችን ታያላችሁ። ይህ ደግሞ ብዙ ሰዎች የማያውቁትና ብዙ ሰዎች ደግሞ የሰሙት ነገር ግን በዛ ላይ ሙሉ ዕውቀት የሌላቸው ናቸው። በተለይ በአልጄሪያ ወይም በሞሮኮ ወይም በሌሎች የሰሜን አፍሪካ ሀገሮች ለሚኖሩ አንዳንድ ወንድሞቻችን የተገለጡ ናቸው። ትንሽ ለየት ባለ መልኩ ቁርአንን ያነባሉ። ድምጽ ብቻ አይደለም ወይም የንግግር ዘይቤ ብቻ ሳይሆን በፊደላት በቃላትና በሐረካትም ይለያያሉ። And it's very clear to you and to every single very advanced student and specialist that the standard narrative has holes in it. That's what I'm going to say. እናም ለእናንተና ለእያንዳንዱ በጣም የላቀ ተማሪና ልዩ ባለሙያተኛ መደበኛ ትረካ ክፍተቶች እንዳሉት ግልጽ ነው። ይህን ነው የምለው።